ሰላም ዮባ ሲቲ ዛሬ በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን የፓላስ ሙዚየም የምንጎበኝ ይሆናል። ጉብኝታችንም የመኪና ሙዚየም፣ ጃፓን ጋርደን፣ የጸሎት ቤት እንዲሁም ለቀዳማዊ ኃይለ ሥላሴ ከተለያዩ አገራት የተበረከቱ ስጦታዎችን በስጦታ ክፍል እናያለን። እዚህ ሙዚየም ለመግባት ትኬት፣ ሌላም ኢንፎርሜሽን ከፈለጋችሁ በኮሜንት ሴክሽን ላይ ዌብሳይቱን አስቀምጥላችኋለሁ። ስትመጡ የራሳችሁን ካሜራ ይዛችሁ መምጣት ትችላላችሁ። ኤክስፒሪየንሳችሁን በሶሻል ሚዲያ ሼር ማድረግ ከፈለጋችሁ። ሙዚየሙም ሁለት አይነት አማራጭ አላቸው፣ ሬጉላር እና ስፔሻል የሚባለው። እኛ በስፔሻል ነበር የገባነው፣ ጋይድድ ቱር። እኛም እሱን ነው ሃይሊ ሬኮመንድ የምናደርግላችሁ። በጣም ብዙ ነገር ትማሩበታላችሁ። ቪዲዮንም ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ማድረግ እንዳትረሱ። ወደ ቪዲዮ ኤሊዋን አያት በጣም ያምራል። ቱ ቢ ኦነስት በጣም ፒስፉል የሆነ ቦታ ነው። ሄሊኮፕተር ዋሬት ያስ ወታደሮች ምግብ የሚመገቡበት ቦታ ሆኖ አገልግሏል። የመጀመሪያ መዳረሻችን የሚሆነው የተሽከርካሪዎች ትዕይንት ነው። ከዚህ የተሽከርካሪዎች ትዕይንቱ ሶስት አይነት ተሽከርካሪዎች እናገኛለን፣ ባቡር፣ ሰረገላና መኪና። ይህ የተሽከርካሪዎች ትዕይንት የምንጀምርበት የመጀመሪያው መኪናችን ነው። አውራሪስ ይላል። አውራሪስ የሚለው ስያሜ ያገኘው እዚሁ ነው ኢትዮጵያ ውስጥ እንጂ መኪናው ፊያት ሞዴል 1942 የጣሊያን ስሪት። ነገር ግን እዚህ መቶ ስለተገጣጠመ ሲያዩት አውራሪስ ስለመሰላቸው እንዲሁም ተሳፋሪና ሹፌሮቹ የሚገናኙበት ነገር የለም። ቀዳማዊ ኃይለ ሥላሴ ማለት ነው። ውስጡ አይገናኝም። በ1949 የተገዛችው ለልዑል መኮንን ነው፣ ለልጃቸው ማለት ነው። ልዑል መኮንን 1950 ሲያርፍ እቺ መኪና አልፎ አልፎ ቀዳማዊ ኃይለ ሥላሴ እንዳይቀበሉባት የነበረች መኪና ናቸው። እቺ መኪና ሀገራችን የገባቸው የመጀመሪያ የክብር ሰረገላ ንጉስ ለተለያዩ አገልግሎቶች የተጠቀሙት የክብር ሰረገላቸው በቅድሚያ እንግዶቻቸውን ይቀበሉባት ነበር። እነ ኩዊን ኤልዛቤትን እነ ቻርለስን በዚህ ነበር የሚያስገባቸው። ከአየር መንገድ እስከ መስቀል አደባባይ በረሱ ሰበቃቸው ነው። ከመስቀል አደባባይ እስከ ቤተመንግስት ድረስ ደቅቀዋል። የቤት በዓላቸው 25ኛው ቴኒስኛ በዓላቸው መስቀል ትልቅ ንጉስ አባቡላዊ ቤተሰብ ላይ ይታያል። ያለችው ሮሴስ 1948 የተገዛችው። እንደሚታወቀው በ1948 የቀዳማዊ ኃይለ ሥላሴ 25ኛ ዓመት የንግስና በዓላቸውን የሚያከብሩበት ዓመታቸው ነው። ስለዚህ ይህ መኪና ከተወለዱበት ከሐረር ጠቅላይ ግዛት የተወለዱት ሐረር ነው። ኤጀርሳ ነው ከተወለዱ እዚህ ጋር ያለችው ከርዲላ ካፑን ለመሰለች በተመሳሳይ 1948 መኪና ናት። የተገዛችው ለእቴጌ መነን ነው። እቴጌ መነን የታመሙ ስለነበር በቅርቡ ነው ሕክምና ተቋም እንድታደርስ ተብላ የተገዛችው መኪና ናት እንጂ ለቤተ መንግስቱ ብዙ አገልግሎቶችን ሰጥታለች። በቅድሚያ ሉላሮቹ ቤተሰባኖቹ ወደ ተለያዩ ቦታዎች በሚሄዱ ጊዜ እቺ መኪና ከኋላ የሕክምና እቃዎችን በመያዝ ታጅባቸው ነበር። የፋብሪክ ሰዎች ነው የምንመለከተው። በ1927 ከተነሳ
በ1947 እንግሊዝ ከ25 ግን ያኛው አሁን የፈረንሳይ ስሪት እንግሊዝ ከፈረንሳይ ነው ገዝታ የሰጠችን ማለት ነው። መኪኖችን ብቻ ስለነበር ወደ አፍሪካ የገቡት ሁለት ናቸው በወቅቱ ማለት ነው። አንዲቱ ኢትዮጵያ፣ ሌላኛው ናቃቸው ጥቁር ስለነበረች ብላክ ዳይመንድ ንጉሱ ገዝተው ሲያስመቷት በትዕዛዝ ማለት ነው። አረንጓዴ ቀለም በጣም የሚወዱት ከለራቸው የወታደሮቻቸው ምርቃት፣ ትዕይንቶች፣ ግዳጅ በዚህ ነበር የሚሳተፉት። በኋላ ከስፖርት ቦምቡ አጠገብ መቆም ዛሬ ቤቶ የተቀበሉ እንዲሁም በየፊናቸው የሚሰጡት የራሳቸው አገልግሎት አለ። ሃይማኖታዊ ነገሮችን ለማካሄድ ወደ ቤተክርስቲያን በሚሄዱ ጊዜ ይጠቀሟት የነበረች መኪናቸው። እችኛም ሮይስ ሮይስ እንግዶችን የተቀበለች ናት። ያው የባንዲራ መሰኪያው ማተነሳ ይበልጥ የምትታወቀው ደግሞ በዚች መኪና ንጉሱ ኩዊን ኤልዛቤትን ተቀብለውበታል። እቺ አናቷ ይከፈታል። አንደኛው የጠቅላይ ሚኒስትር መለስ ዜናዊ ስትሆን ሌላኛው የጠቅላይ ሚኒስትር የኃይለማርያም ደሳለኝ መኪና ናት። ሁለቱም ካዲላኮች ናቸው። ሁለቱም ቡሌት ፕሩፍ ናቸው። ተመሳሳይ አገልግሎት ነው ያላት። ግን እቺ ከዘመኑ የምትለየው ሁለት ሶስት መሪ በተመሳሳይ ጊዜ ከመጣ በዛኛው ቀዳማዊ ኃይለ ሥላሴ እንግዳ ለመቀበል ሲወጡ በዚህ እቴጌ መነጣት ራስ ነው የሚያሳየው። ዘውድ አለ። ዘውዳዊ አመራር ንጉሳዊ አመራር ነው የሚመሩት የሚለው ነው። መላእክታቶች አሉ። ንግስናቸው በመለኮታዊ ስርዓት የመጣ ነው። እዚህ ጋር የክቡር ዘበኞቻቸው ናቸው የሚቀመጡት፣ ጠባቂዎቻቸው ማለት ነው። ሹፌሩ የሚቀመጠው እዚህ ላይ በጋ ከሆነ ክረምት ከሆነ ጭቃ እየጫሩ ስለሚረዱ ወደ ኮሻሩ ወደ ሰረገላ እንዳይቆሽሽ መከላከል።
ነው የተገነባው። ንጉሱ በ1953 ከገነተ ሉል በታሳሱ ግርግር ምክንያት መጥተው እዚህ ሲኖሩ ያሰሯቸው ንጉሶች እንደ እምነታቸው ተኮር ሆኖ ከቤተ መንግስታቸው አጠገብ ጸሎት ቤት ይገነባሉ። ስለዚህ ቀዳማዊ ኃይለ ሥላሴ ክርስቲያን ስለነበሩ ክርስቲያናዊ ዘውግ ያላት ጸሎት ቤት ገንብተዋል። በሰዓቱ ምንም አይነት የቤተክርስቲያን አገልግሎት አልተሰጠችም። ጸሎት ቤት ብቻ ነበር። በቤታችን አንድ ክፍል ለጸሎት ክፍል ብለን እንደምንሰጠው ማለት ነው። ሉላኖቹ እቴጌ መነን ቀዳማዊ ኃይለ ሥላሴ ይጸልዩባት የነበረች ጸሎት ቤት የመጀመሪያው ምዕራፍ ንጉሱ እንግዳ ሊቀበል ነገር ግን ለ25ኛ ዓመት ንግስና በዓላቸው ደርሶ ኢዮቤልዩ ሊሉት። ስለዚህ የመጀመሪያው ምዕራፍ በ1941 ተጀመረና በ1948 አልቆ የቦታ ኢዮቤልዩ ተባለ። ንጉሱ እዚህ እስከ 1953 ድረስ እንግዶቻቸው ነበር የሚቀበሉበት። ሰሉል ቤተሰቦቻቸውን ሰብስበው እዚህ ለመኖር ይገደዳሉ። እሳቸውም እየኖሩበት እንግዳም የተቀበሉበት አልበቃቸው። ስለዚህ ማስፋፊያ ተደረገ። የመጀመሪያው ምዕራፍ ወርቃማ በር ተጠያቸዋል። ከሷ ወደዚህ ያለ 1941 ተጀምሮ 1948 ያለቀ። ከዛ ግን ከ53 በኋላ ንጉሱ ማስፋፊያ ሲያደርጉ መተው መኖር ከጀመሩ በኋላ ይሄንን ነው ኮፒ ያደረጉት። ተደገመ ማለት ነው። ሲደገም በ1959 ተጀምሮ በ1964 ለ80 ዓመት ልደት በኋላቸው አለ ሰለጠኝ የሆነ ነገር ሲወጥ በሬ ይዞ ሲቀጠቅጡ ብረት ሲቀጠቅጡ እንስራ ተሸክመው ሐውልት ሲቆረቁሩ ደቀ መዝሙር ሲዘምሩ የተለያየ የኢትዮጵያ ሕዝብ አኗኗር ተቀርጾ አለበት ማለት ነው። እቺ ሳር ቤት ትባላለች። አየር ንብረት ለመጠበቅ ከንፋስ ከፀሐይ ከብርድ ራሳቸውን ለመጠበቅ ያሰቡት ሁለት አይነት መክፈቻ አለ። ኤፍአይቲ ያነባል፣ አርጋ ያነሳል። አዛንጂ ኢማጂን የእሳቸውን ታርጋ ገባንስ ግሬስ እዚህ ቦታ ንጉሱ ሁለት አይነት ይቀላቸው ነበር፣ ቲያትር የመሳሰሉት ነገሮች ማለት ነው። እቺ ፕሮጀክተር ማውረጃና ሸራ ማንሸራተቻ አላት። ተነስታ ለብቻቸው ላይ ተፈልጉ ከሆነ ሸራ ነው የሚደርስ። አይ እንደሙሉ ካሉ ደግሞ ፕሮጀክተር ተደርጎ ማለት ነው። ደግሞ በዛ ጊዜ የተጠቀሙት የነበረ የቅርቡ ዙፋናቸው ነው። የቀዳማዊ ኃይለ ሥላሴ የእቴጌ መነን አልጋ ወራሽ ሉላ አስፋወሰንና የባለቤታቸው የልዕልት አንተ እቺ ባር ቤት ነው። ከትላችሁ ትችላላችሁ። እስከዚህ ድረስ ሊጫወቱበት ነበር የሚጫወቱ ደሊቨር ላይፍ አንዳንድ ኖሯል። ሜኒው ከነሱ እንደመጣ የአፍሪካ ህብረት ስብሰባ ለመጡ የአፍሪካ መሪዎች የቀረቡ ፕሮግራሞች ናቸው። የዘንባባ ማርናሽ፣ ሞናሊዛዬ፣ አራምቤ አራምቤ፣ ከረሜላ የመሳሰሉት ሙዚቃዎች ይገኛሉ። ያኔ ከፍትላቸው ነበር። ሞናሊዛዬ
ማን ነው ከረሜላ? ነህ ነው ከረሜላ የነዋይ አለ ከረሜላ የሚል ነው የድሮ ነህ ነው እንትና ነች አላቃት ዘውዲቱ ነው። አምባሳደር ሲመት ደብዳቤ መቀበያ ወንበር ጠረጴዛ። ይሄ የአምባሳደሮች የሲመት ደብዳቤ መቀበያ ወንበርና ጠረጴዛ ከንጉሱ ጀምሮ እስከ አምባሳደር ሳህለወርቅ ዘውዴ ድረስ አገልግሎት ይሰጣል። የንጉሱ ሁሉም የሚታወቀው የዳዊት ኮከብ የአንበሳ እግር የጠረጴዛ መቀመጫ ከጅማ ነው የሚሰራላቸው የሁሉ ምንድን ነው? አይና ከአድዋ በኋላ ማለት ቀዳማዊ ኃይለ ሥላሴ ለሚኒሊክ ከነበራቸው ክብር ወንበሮቹን አይቀመጡባቸው፣ ቢሮቸው እንደ ጌጥ ነበር የሚቀመጡት። ያሳያቸው ትምስር ትልቁ አባጅፋር የሚባሉ አድዋ ላይ ጅማ አባጅፋር የተሰራላቸው ናቸው። ሶስተኛ አባጅፋር ምክንያቱም ብዙ አርበኞች በቀዳማዊ በጠረጴዛ እንባለን። አሁን ላይ የፓርላማ አባላት እንደሚባለው 10 አባላቶች አሉት። 3ቱ ቋሚ ናቸው። 7ቱ እንደ ንጉሱ በጎ ፈቃድ ይለዋወጣሉ ወይም እንደ ስብሰባ አይነት ይቀያየራሉ። ቋሚዎቹ ቀዳማዊ ኃይለ ሥላሴ፣ እቴጌ መነን፣ አቡኑ ወይም ፓትርያርኩ የሃይማኖት አባቱ እዚህ ስብሰባ ላይ ቋሚ ናቸው። በ3ቱ ቦታ ቢሞቱ ኖርማል ኖሚኔቶች እኩል ማለት ነው። መቀመጫቸው እንደዛ ነው። ግን ከንጉሱ አጠገብ ነው የሚቀመጡት። አቡኑ የቅርባ ኮከቡ ቢጫ ላይ ነው የሚደረገው። አሚን ቤዙ ሰማይ ነው ግን የደርግ ማጭድና እንትን ማለት ከስራ ቤት ጊፍቶች ናቸው የተሰጣቸው ለሚገስ ይሄኛው ከግብጽ ነው የመጣ። እዚህ ጋር የውሻቸው የሉሉ መገመሪያና መጠጫ እቺ ማለት ነው። እዚህ ጋር ምናቸው በቀዳማዊ ኃይለ ሥላሴ ጊዜ የነበሩ የክብር ዕቃዎች ናቸው። ወርቆች ናቸው። ስጦታ ሳይሆኑ ንጉስ ያሰሯቸው ናቸው። ያሰሩበትን ምክንያት ከተለያዩ ሀገር የሚመጡ እንግዶቻቸውን በወርቅ ነው ሰልፍ የሚያደርጓቸው። ምክንያቱም ኢትዮጵያ ከእናንተ ምንም ሀገር አትፈልግም፣ ሀያል ሀገር ናት። ስለዚህ ንጉሱ ቤት ገብተው በወርቅ ሳህን ከበሉ ህዝቡ የሚኖረው ናምኗል። ወደዚያ ያበሏቸዋል፣ ያጠጧቸዋል። ወይ ፒያኖ የማን ነው? ጽሁፉ ቢገባ ዳር ከነበር ግን አይ እንትን የዘንባባ ማነሽ የሚባለው በዚህ ነበር። አትንካው ጊፍትስ ይህ ሰዓት ሲጮ እየታየኝ ነው። እነዚህን ብዙ ዶሮ እዚህ ጋር አራት ሀገራችን መሪዎች አሉ። በተለያየ ጊዜ ኢትዮጵያ ሊመሩ እዚህ ቤተመንግስት ግን በቀጥታም ሆነ በተዘዋዋሪ አሻራቸውን ያሳረፉታል። ቀዳማዊ ኃይለ ሥላሴ ቤተመንግስቱን ሰርተውታል፣ ኖሮበታል፣ እንግዳ ተቀብለው ፕሬዚዳንት መንግስቱ አንኖሩበትም፣ እንግዳ ነበር የሚቀበሉበት። ከጠቅላይ ሚኒስትር መለስ ዜናዊ ጀምሮ እስከ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ድረስ የፕሬዚዳንቶች መኖሪያ ነበር። እዚህ በኩል ደግሞ ከሙዲባ ኬንያታ ጀምሮ እስከ ገርማን አብደል ድረስ ያሉት 9 ዘፋንገሮች አፍሪካ ዩኒየን የሚባሉ ናቸው። ከ32 ሀገራቶች 9 መስራቾቹ የሚባሉት ለቀዳማዊ ኃይለ ሥላሴ ፎቶቸውን የሰጡ መስራቾች ይሁን እንጂ ዘፋንገሮች አፍሪካ የአፍሪካን አባት የሚባሉት ንጉሱ ስለሆኑ እሳቸው እነዚህ የተለያዩ ሀገር መሪዎች ናቸው። እዚህ ጋር እንደዚህ በዛ በኩል ያሉት የከተማ ቁልፎች ናቸው። እነዚህ የከተማ ቁልፎች የሚከፍቱት ጋር ወይም መልእክት አላቸው። ከተማ ከተማ ላይ ነው፣ ቤተ ቤቴ ነው፣ እንደፈለግህ መግባት መውጣትም ትችላለህ የሚል መልእክት ያለው ከተለያዩ ሀገር መግባት መስጠት እንችል ነበር። ንጉሱ ብቻ አይደለም ቁልፍ የሚሰጣቸው፣ የቁልፍ ልውውጥ ነው። ቀዳማዊ ኃይለ ሥላሴ ቁልፍ ይሰጣል። እነሱ ከአሜሪካ ነበር ቁልፍ አሉ በላሽ ነው
ልግባት ይላል ልግባት አንዴ ብቻ እዚህ ጋር ምናያቸው የአንገት ሜዳሊያ የክብር ኒሻኖች ናቸው። ከተለያዩ ዓለም ሀገራቶች ለቀዳማዊ ኃይለ ሥላሴ የተበረከቱ የአንገት ሜዳሊያ ሁሉ በዚህ በዘመኑ የተቀበልናቸው ናቸው። በኋላ ደግሞ ከምንሰጠው ውስኑን አሳያችኋል። አንተ የምትጠጣው ነው ሰው ይህ ቀዳማዊ ኃይለ ሥላሴ ፈረስ አምሳያቸው ሲሆን ያ የአባታቸው የራስ መኮንን ፈረስ አምሳይ እላዩ ላይ ያለው ከእንግሊዝ የተሰጠ ኮርቻ ነው። እዚህ ላይ ያለው ደግሞ በእጅ ጥበብ የተሰራ የሀገራችን ኮርቻ ነው። እዛ ውስጥ ጉራዴ፣ የክብር በትር፣ ፈረስ መግረድ፣ ከፈረስ የተለያዩ አገልግሎት የሚሰጡ እቃዎችን እናገኛለን። እነዚህ ፈረሶች እዚህ ጋር የተቀመጡበት ምክንያት ያው ባልደራስን ለማውሳት ፈረስ የሚያሰለጥን የሚገርም ሰው ለማውሳት ነው ማለት ነው። እዚህ ክፍል ከቀዳማዊ ኃይለ ሥላሴ ጀምሮ እስከ አሁን ድረስ ከቅርብ ጊዜ የሚሰጡ የክብር ስጦታዎችን ነው የምናያቸው። እዚህ ውስጥ ያሉት ደግሞ እነሱ ከኮሪያ ለቀዳማዊ ኃይለ ሥላሴ የሰጠ ነው ማለት ነው። ከኢራን የተሰጣቸው ነው። ይህ ከሳውዲ አረቢያ፣ ሳውዲ አረቢያዎች በቴምር ምርት ይታወቃሉ። ስለዚህ መለያቸው ለንጉስ ዶመር ሰርተው ሰጣቸዋል። ጥላለሉ ፍየሎች ናቸው። ፍየል ጎትና ጥጃ የአፍሪካዎች ያስተውቃሉ። ከህንድ፣ ከጣሊያን፣ ሮም አደባባያቸው ላይ አለ። ስለዚህ ትርጉም ተቀበል የተሰጣቸው የክብር ምንጣፍ ነው። ይሄ በኢራኖች በፒኮክ ምናምን ያምናሉ። ያው ከንጉሳዊ ጋር ይገናኛል ያልኳችሁ እሱ ነው። ይህ ከፈረንሳይ የተሰጠ ንጉስ ሲሆን ይህ ደግሞ ከሊባኖስ የተሰጠ የገበታ ዕቃ ነው። መያዣቸው ማለት ነው እጅ መጫወቱ የዝሆን ጥርስ ነው። ሜቢ እንጂ እንደዚህ በሙሉ ነገር ይሄ ያኛው ብቻ ነው። This was a video. This one? Video call ማድረግ ነበር ወይ? So this was a technology room. Yeah, ችግር የለም ትገባለች። ማይ እሰይ ሁሉም ከስረ ከቀዳማዊ ከዚህ ጀምሮ እዚህ ድረስ ለቀዳማዊ ኃይለ ሥላሴ እቺ በዶክተር አብይ አህመድ የተበረከተች ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ እቺ ከሌሎቹ የምትለየው ከክርስቶስ ልደት በፊት ይጠቀሙባት የነበረ So all the gift rooms. በተለያዩ እምነት ተቋሞች የተሰጧቸው ስጦታዎች ነው። ከኤርትራ ከካቶሊክ እምነት ተከታይ ሴርታ ማህበረሰብ እንግሊዝኛ የተተረጎመው ገድለ ተክለ ሃይማኖት የባሌ አንግቶ ከኢንዶኔዥያ ሁለቱ ዛሀገዝ ቡዳ ወይም ቡዲዝም የምንላቸው ከህንድ ደስተኛው ደስተኛው እነዚህ የእስልምና መገልገያዎች ናቸው። መስጊዶቹ በየሀገሩ ያሉ ትልልቅ መስጊዶች ሲምቦሎች ናቸው። እነዚህ ቡዱ የሚያደርጉበት ከግብፅ የተሰጣቸው እቃዎች ሲሆኑ ይሄ ንጉሱ ለመጀመሪያ ጊዜ ያስተረጎሙት ቅዱስ ቁርአን ነው ወደ አማርኛ። ይሄ ሳዋት ክታብ ይባላል። የነቢዩ መሐመድን በጎ ስራ የሚያትት የጸሎት መጽሐፋቸው ነው። እንደ ኢትዮጵያ ነው ለመጀመሪያ ጊዜ ከሞስኮ
ኦስኮች ምስላድናቸውን ሲሰሩ ጸይም አልባበሎች የሰው ዘር መገኛ ኢትዮጵያ ናት። ኢትዮጵያኖች ደግሞ ጸይሞች ናቸው። ተከበረ የተዘበተ መጽሐፍ ቅዱስ ከዮርዳኖስ ቤተልሔም እስራኤል ብዙ ጊፍት ሰጥታናለች። ለበል ምንድን ነው? አዲስ ኪዳን ብሉይ ኪዳን የሚያዘ ብራና ነው። በግዕዝ ነው የተጻፈው። ስጦታ ሳይሆን የንጉሱ መጸለያ መጽሐፍ ቅዱስ በዚህ ነበር የሚጸልዩ ከተባቸው አለበት መሳዘም ነገር This one is taken. This was given from Ephra during Ephra converted to This one is taken. Indonesia and the Morocco. This one is personal history of ይህ በትር ነው። የክብር በትር እቺ ኤሊት መሰለሽ ካናዳ የጆሞ ኬንያታ ዙፋን ይህ ክፍል ድጋሚ ያለ የወርቅ በስንት ላይ ጠቅላይ ግዛቶች የተሰጧቸውን አንዳንዱ ደግሞ ከውጭ የተሰጧቸውን ስጦታዎች ነው የምናየው። ይሄ የአፄ ቴዎድሮስ ወይም የዳግማዊ ቴዎድሮስ ማህተማቸው ነው። ይሄ ደግሞ የአቡናቸው ዘውድ ነው። ራሳቸው ዳግማዊ ቴዎድሮስ የነገሱበት ዘውድ መቅደላ ላይ በእንግሊዞች ተወርሶ ነበር። ይህም የሚኒሊክ የክብር የገበታ ዕቃ ሲሆን ምን ይላል? ይሄ የብር የክብር የገበታ ዕቃ ቀዳማዊ ኃይለ ሥላሴ ነው። ቀሐስና እመ የሁለቱ የኤርትራና ኮንፌዴሬሽን አንድ በመሆን በማስመልከት ከአረብ ማህበረሰቦች የተበረከተ እንኳን ደስ አላችሁ አዲስ አበባ ከሚኖሩ የግሪክ ማህበረሰቦች የተሰጠ ካፍሬ ማስቀመጫ። ይህ ደግሞ ከዲፕሎማት ማህበረሰቦች ለ80 ዓመት የተባላቸው የአበባ ማፈንጫ። እነዚህ የክብር የገበታ ዕቃ ሲሆኑ የወርቅ መቅረዝ ለ25ኛ ዓመት የንግስና በዓላቸው ከበጌ ምድር የተሰጣቸው ሙሉ ጎንደር ማለት ነው። ፋሲለደስ አለበት ላሉ ማን የሰራው? አራት ኪሎ ያለ እዚህ ጋር ከንጉሱ ሚኒስትሮች የተበረከተ ነው። ሌሎቹ የክብር የገበታ ዕቃ ናቸው። እሺ ማንግሬ የተከሉበት ቦታ ታሪካዊ ነገር ለምን አለት ክብር ይባላል ስትገምቱ ደግሞ የተከሉት ባንዲራ አልተለካችም። እሺ እዚህ ጋር የምናያቸው የጠጅ ማውረጃና ብርሌ ለ25ኛ ዓመት የንግስና በዓላቸው የተጠቀሙት ስም አለው። ቀመስ ይላል። የ75ኛ ዓመት የልደት በዓላቸው ከፖሊስ ሰራዊት የተሰጣቸው ሲሆን ይሄ 25ኛ ዓመት የንግስና በዓላቸው መታሰቢያ ነው። ሌሎቹ የክብር የገበታ ዕቃ እዚህ ጋር ከመጀመሪያው ህገ መንግስት አሁን ድረስ አገልግሎት የሚሰጠንን ህገ መንግስት ያመለክታል። በ1923 የመጀመሪያው ህገ መንግስት የኢህአዴግ ጊዜ ብሔር ብሔረሰቦችን አብዛኛው መንግስት አባላቸው ከኤርትራ ከሚኖሩ አረብ ማህበረሰቦች የተበረከተ ሁለተኛ ማለት ነው። ሁለተኛ ያ ከአረብ ማህበረሰቦች ይህ ኤርትራ ከሚኖሩ ኤርትራ ውስጥ ከሚኖሩ ነው። ይሄ ተፈሪ መኮንን ናቸው። ለፕሬዚዳንት መንግስቱ ከምድር በኋላ እነዚህ ለ75ኛ ዓመት የልደት በዓላቸው ለቀዳማዊ ኃይለ ሥላሴ ከፖሊስ ሰራዊት ይሄኛው ከሀረር ያው በዛ ጊዜ የነበሩትን 14 ጠቅላይ ግዛቶች የሚያሳይ ካርታ ስለዚህ ጋር ላይ ምናምን ቀኝ ያለ አትቆጣ ይሄ የወሎ ጠቅላይ ግዛት ነው። በዛ ጊዜ ቀዳማዊ ኃይለ ሥላሴ ይሄ እርግጠኛ ነኝ የውሃው እዚህ ጋር ከአውራ ጎዳና ከመንገድ
ከክቡር ዘበኛ ከመብራት ኃይል ከአየር ኃይል ይሄ ከፈረንሳይ ይሄ ከሀረር የተሰጣቸው ከጀርሳ እኚህ እሳቸው ናቸው የልጅነታቸው ፎቶ። ይሄ 80 ዓመት ፎቶቸው ነው። ቤቶቹ የተወለዱበትን ያደጉበትን የጀርሳን ጎሮ ነው የሚያሳየው። ፈርጦ ከዚህ ቦታ ተነስተው ሙሉ ኢትዮጵያን በንጉሳዊ አመራር ይመራዋል። ዳይመንድ ነው ባይዘው ለት ባላቸው ለቀዳማዊ ኃይለ ሥላሴ እነዚህ ከትግራይ ይሄኛው ከሽሬ ይሄ ከአድዋ ኦኬ ሽሬ አድዋ ኤርትራን ጨምሮ ነበር። ከምስራቅ ጀርመን ለፕሬዚዳንት መንግስቱ ከአልጄሪያ ለጠቅላይ ሚኒስትር መለስ ዜናዊ እነዚህ ለ80ኛ ዓመት የለት በዓላቸው ከከፋ ጠቅላይ ግዛት የተሰጣቸው ነው ለቀዳማዊ ኃይለ ሥላሴ። ሁሉም በወርቅ የተሰሩ ቅድም ያሳዩዋቸው የተቀበልናቸው ናቸው። እነዚህ ደግሞ እኛ የምንሰጣቸው ናቸው ማለት ነው። እዚህ ጋር ያለው ደግሞ ለማህበረሰቡ በደርግ ጊዜ ይሸለሙት የነበረው ሽልማት ነው። ማህበረሰቡ በደርግ ጊዜ ግብርና፣ ኢንዱስትሪ፣ ኮንስትራክሽን፣ ትምህርት፣ ሕክምና፣ ቤተሰብ ጥበቃ፣ ሙዚቃ፣ ስነ-ጽሁፍ፣ አትሌት፣ መሰረታዊ አገልግሎት ይሸለሙት የነበረው ሽልማት ነው። በዚህ ስኬታማ ነው ማለት ነው። ናይስ እርሳን ሲሆን እንግዲህ ለ80 ዓመት የለት በዓላቸው ከጅማ ፖሊስ ሰራዊት የተሰጣቸው ከከፋ ጠቅላይ ግዛት ከጅማ ፖሊስ ሰራዊት የተሰጣቸው የፍራፍሬ ማስቀመጫ ይሄ ኢትዮጵያና ኤርትራ በኮንፌዴሬሽን አንድ ስለሆኑ የተፈራረሙበት የብድር ቀለም መንከራቸው ነበር። ይሄኛው ደግሞ ከአጼ ቴዎድሮስ ወይም ከዳግማዊ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ ድረስ ያለውን የቴክኖሎጂና የስልጣኔ ሽግግር የሚያሳየን በ1923 መንግስቱ ንግስና ሲቀበሉና በ1948 25ኛውን የንግስና በዓላቸውን ሲያከብሩ የተጠቀሟቸው ናቸው። ዙፋኖቹና መቅረዙ ለ25ኛ ዓመት የንግስና በዓላቸው የተጨመሩት ዙፋኖቹና መቅረዙ ንጉሱ 1923 ጥቅምት 23 ጊዮርጊስ ቤተክርስቲያን ማድረግ የነገሩ እንጀራ የሚጋገርበት ጠጅ የሚጣልበት ትራዲሽናል ነገሮች ቅመማ ቅመሞች የሚደረጉበት ባህላዊ ኪችናቸው ነበር። አሁን ማማስ ኪችኖች ናቸው። ፊቲንግ አክቹዋሊ እሺ አውራዲሳን የሚከተሉ ማለት ነው። ኦኬ በዚህ ደግሞ ሚኒስቴር ከኋላው ጦጣዎች አሉ እዛኛው ጋር ፈረሱ ነው ታጠቅ ፈረሳቸውን ታጠቅ አንበሳቸው ማክሪያ አለ አንድ አሁንም እዛ ውስጥ የአንድ አንበሳ አለ እዛ ቁጭ ብሎ እንዴ ያችት የነዛ አንበሶች ዘር ሀረግ ይኖራሉ ብዙ ነበሩ። ብላክ ላይን የሚባል ነው ቁጥጥር በተራ አንበሳዎች የሀገር ውስጥ እንደሚገኙ ወንዱ በአንዳንዶች ነገር በአንዳንድ ሀብትና አድርገው አንዳንድ ነገሮች ወንዱ ሞተ ነፍስ ይማር በጣም የጠበቀ ወዳጅነት ስለነበራቸው ከሚኒስትሮቻቸው ጋር በመማከር የጃፓኑን ልዑል ሲቀበሉት ያሰሩት ነው።
ጃፓኖች ከመሬት ከፍ አድርገው ቤታቸውን በመስራት ይታወቃሉ። ስለዚህ ከመሬት ከፍ አድርገው ሰርተው እንዲሁም ጃፓን ሀገር ያሉ ድልድዮች እዚህ እንዳጫጭር ድልድይ ሲምቦል አድርገው ሰርተው የጃፓኑን ልዑል ተቀብለውታል ማለት ነው። ሽልማት የሚሸለሙበት ምክንያቱም ንጉሱ ቤተ መንግስታቸው ለዩኒቨርሲቲነት ሰጥተው ስለመጡ ወደ ላይ መኝታ ቤቶች ናቸው። ወደ ላይ አይወጣ እንዳለ እቃዎቹ በኮሌክሽን እታቸው ድረስ ሲዲ ማዳራሽ ምናምን የክብር የገበታ ቀርባቸው ያያቸዋቸው ናቸው። ላይ አልጋና መኝታ ቤቱ ብቻ ነው ያለው። እንጨት መሬታቸው እንጨት ስለሆነ እንግዲህ ጠባብ ክፍል ስለሆኑ ላይ ያሉት ማለት ነው እንግዳ በተመላለሰበት ቁጥር ይጎዳሉ። ይባላለች ማንኩሻ ከሚባለው ከኢትዮጵያ ደቡብ ክፍል ላይ መጣች ከጋምቤላ አካባቢ ኤክስፖርት ማለትም ምንድን ነው የሚባለው በህገወጥ ምክንያት ሊያስወጣት ሲሉ በኮንትሮባንድ ሊያስወጣት ሲሉ ተይዛሉ።